እንደምታየው ነው ዳውዲ ፒስ ነው ነነሽ አማና አለ ደብ አለሽ እንዴ የሚገርም አጋጣሚ ነው ደህና ናችሁ ፒስ ነው ዛሬ አደገኛ ቀጠሮ ነው ያለኝ ብራዘር ወይኔ ዛሬ ብሪዛ ካለው ስቀልስ ባዘካ ደስ ይለኛል ምንድነው ዳውዲ ደግሞ ልብስ ማያስተታል እንደ በእናት በቃ ይሻለኛል ምን አይነት አንተም ብዙ ታመርጣለህ እንደ ብራንድ በቃ አሁን ጥሩ ነገር ያመቻቸው ነው ሁሉም ይከፈላል ምንድነው ለጓደኛ ነው ነገር እኮ ባዶ አረኩ ክሩቤ አንዳንድ እየተሳሰብን እዚችን ዋጋ አስተዋቋል 1700 ብር ነው አረም ችግር አለ ካንዶ ደግሞ ማታልፍ ብር እኮ ነች ያለበት አይተዋል ግን በቃ አሁን ጥሩ ነገር ያመቻቸው ስለሆነ ይከፈላል ምን ጃኬትም ያለው ሁለት ጃኬት ብቻ እነሱንም እንግዲህ መስላቸው እንዴት ነው እንጂ ቀልዳል 5000 ደርሶባል ኮዳ ስራትታል ማለት ነው እውነት በጣም ጓደኛ ታሳዝናል እውነት ሁሌ በለመና ሴት መጥበስ ምን አለ ያስከው መንጃ ፍቃድ እንኳን ስራ ብትሰራ ባክ ስራ ጠፋ እዛ ላይ ቺኮች ደግሞ የሚፈልጉት መኪና ያለው ወንድ ነው እኔ ግርም የሚለኝ እኮ በመዋጮ ሴት የሚጋብዘው ነገር እኮ ሁሌ በለመና 5800 ብር አለበት አረም ችግር አለ አንድ ወር ደሞዝ እንኳን ማትሞላ ብር እኮ ስራው ሴት አለና ከፈላላ በቃ ባይሆን እቺ ነገር ጥሩ ቦታ አስቀምጥልኝ ጓደኛ ለመቼ ነው ለዚህ ካልሆነ እዚህ ያለ ባበሳውን ደግሞ ምን ይቀረኛል ቢቢ ያረክሻ ጫማ ቀስነ ስሞትልህ ቀይረኝን ጫማ ሲጀመር እኔ ማረጋው 43 ቁጥር አንተ 40 ነው የት ይበቃህ በቃ ችግር የለም በወፍራም ጋር ሲያደርገዋለሁ ፕሊዝ በእናትህ ሲጀመር እንዴ ባለፈው ያረኩ ጫማ እዚሁ መደርደሪያ ስር ትችልኝ ሄድኩት እሱን አገር እሱ እንደገመ ነው አሁንም አይደብርም ሻለ ሞዱ ጠበብ ያለ ነው እሱ ይሻላል ምን አይነት ጣጣ እሊቅ ዛሬ ቱታ ለብሼ ነው የሄድኩት በእናትህ ፕሊዝ ብር ያልያዝኩም 500 ብር ስጪና ሞልቼ መልስልሻለሁ ካንተ ብዙ ብር ጠይቀኛለህ በቃ አሁን ጥሩ ነገር ያመቻቸው ነው አልኩ አይደል ልሰጥ አይደል እንደ ዳዊት ምን ነካ እንደዚህ ትለኛለህ እሊቅ ቶሎ ስጠኝና ደርሼ ልምጣ እንደማጨክር መሰለም ታቅማ አዎ ልጋልና አንተ ማን አለኝ ባንቺ እግዚአብሔርን አያምርም ወንዳት ይኸው ለስራ ብር ነው ደብዬ በዚህ አለባበሴ መቼም እንደዚህ በግል ሄዳ አትለኝ ደብዬ ቅበረኝ ቢዝነስ ቀጠሯል በእናትህ ቅበረኝ የመኪና ቁልፍ ኪርበል እንዲህ ያረጋችሁ ነው የምትሸውዱናል እናንተ የምትፈልጉት ይሄንን ነው አይደለም አለኮ እሱ ራሱ አላ ሴቶቹ መኪና ከሌለ አይጠብሱም አረ አንተ መኪና ሳይኖር ስንት ጠበስክ አረ እኔ ምንም በስኬት ቦርድ እየተንሸራተ እንዴት አየው ፌክ ነው አረ እሱ ነው አይደለም ያው አብዛኛው ሰው እንደዛ ነው ዘይት ዴት ላይ ምናምን ሲያደርግ አዘጋጅቶ የሚሄደው በዛ መልኩ ነው እንጂ ባለው ነገር አይደለም ብዙ ሰው የሚሄደው ያን ነገር ነው የምታዘብኩት ነው አንተስ አዎ ማለት ያው እንደዛ እንድታደርጊ የሚገፋፋ ነገር ሊኖር ይችላል አይ እንግዲህ ራሴን ቻል ዝም ብለህ የሚገፋፋ ምናምን አዎ ግን ምንም ቢሆን በዚህ ደረጃ እሱ ደግሞ በጣም ባሰ ከጫማው ላይ ጀምሮ እስከ ላይ ተውሶ ነው የመጣው አዎ ጫማ እንትን ማረገ መጋበዣ ብሩላ አዎ እንዴ ነው የምታረጉት ታርጋችሁ ታቃላችሁ ኧረ ተይ ተናገሩ አጣጣ አንቺ በነዛ መልኩ ተሸብሮሽ ታውቂያለሽ አይ ትላለህ እሱን በኋላ ታወራላችሁ ግን አሁን ሄዶ ምን ሊላት ይችላል አስበው አሁን እንግዲህ ልብስ እንደዚህ ለምን ወስዶ ምናምን ከሄደ ለፍቅረኛው ዴት ለሚያደርጋት ደግሞ ምን ሊላት ይችላል በዛው ነው የሚቀጥልባት አሁን እኮ ተውሶ ዋሽቶ ምናምን እየሄደ ነው በሌላው ነገር ነው እንግዲህ ተውቦ እየሄደ ያለው እሷ ጋርም ሲሄድ ያው የ500 ብር ቢያንስ ኮንቴነሩ ገባ ቃው ተራገፈ ምናምን እኔ ግን ጓደኞቹ ትክክል ናቸው ማለት እሱ ትክክለኛ መንገድ ላይ እንዳልሆነ ራሱን እየሆነ እንዳልሆነ ያውቃሉ እና ሰፖርቲቭ ናቸው ማለት እየተቆጡትም ቢሆን እየሰጡት ነው ልብስም ሲወስድ ብርም ምናምን ብቻ መኪናውንም ሲወስድ ዝም ያሉት ነበርና ጥሩ ነው እንደዚህ አይነት ነገር ሲሆን እናንተም ምንድነው የምታረጉት ጓደኛችሁ ቢሆን አይ ጥሩ እንዳልሆነማ ራሱም ያውቀዋል ጀመረም እንደዚህ አይነት ግንኙነት ዘላቂ ከምትይው ሰው ጋር ለምታረጊው ኖርማል ለመዛናት የምታረጊው ነገር ነው እንጂ ሲሪየስ የሆነ ግንኙነት አይደለም ኦኬ ስለዚህ ልጁም አሁን ድራማው ላይ እንዳየነውም ልጁም በዛ አይነት ሙድ መሰለኝ እንትን እያለ ያለውና ሲሪየስ ነገር አይመስለኝም ሲባል ወንዶች ጓደኛ ሲባል እንደዛ ነው ማለት ልብስ ቲሸርቱ ላይ አውልቀን ምናምን አሁን ግቢ የሚማሩ ልጆች ምናምን እዛው ጋር እንካ ቲሸርት ምናምን ተብሎ ልብስ ተቀያየረ ምናምን ታደርገዋል እስቲ ለማንኛውም ግን እዛ ደግሞ ሄዶ የሚላትን እንስማና ከጨረስን በኋላ በደንብ እናወራበታለን
ምን ነው ፍቅር? እሺ ጥብስ ይሁን። ሄሎ ተምሻ ኮንቴነሩ የደረሰ እስካሁን ትደውልልኛለህ ብዬ እየጠበቅኩ አይደል እንዴ? እኔ እስከምደውል መጠበቅ አለብን አይደብርም እንዴ? ኦኬ እሺ መልካም። ስቶሩስ ተዘጋጅቶ አለቀ? ጥሪቃዎች ውስጥ ተከፋፈሉ ነው ወይስ ገና ይቀራሉ? እሺ እና ታዲያ ልጆቹን ታዲያ ለምንድን ነው ስራችሁን የማሰሩት እንዴ? ወይ ልጆቹ ማዘዝ ካልቻልክ ንገረኝ፣ እኔ ሌላ ሰው ልተካብ። ምን አይነት አይነው እናትሽ? ለምን ትበሳጫለህ? ነገሮችን እኮ ቀስ እያልክ ማስተካከል ትችላለህ። እባክሽ እነኝህ የማይረቡ ሰራተኞች ናቸው። ኮንቴነሩ እየደረሰ ነው። በዛ ላይ ጥሬ ዕቃ የሚራገፉበት ቦታ ደግሞ የለም። አሁን ደግሞ ሌላ መጋዘን ለመፈለግ ቀላል አይሆንም። ምን ማለት እንደሚቻል አላውቅም። የሚጠጣ ለኔ ስፕራይት ነው ቅላንቺ ነው። ነጋዴ መሆን ጣጣው ብዙ ነው። ይልቅ የኔን ተውና እስቲ ሰላንቺ ባለፈው ስለጀመርሽልኝ ነገር ቀጥይ እስቲ። ያው የኔማ አሁን በጣም አሪፍ እየሄደ ነው። ያው ባለፈው እንደነገርኩ የማስተርስ ወረቀቴን ስላገኘሁ በእጥፍ እንደሚያሳድጉኝ ተስማምተናል። በጣም ደስ ይላል። ነገሮችን ደግሞ በጣም በፍጥነት ነው የምታደርጊያቸው። እኔ ከማደንቅልሽ ነገሮች መካከል አንዱ ይሄ ነው። አይኖ ዛት እኔ በህይወቴ እንዳንቺ ያለ ጠንካራ ሴትና ከጎኔ ቆማ ቢዝነሴን የምታንቀሳቅስልኝ አይነት ሴት ነው የምፈልገው። የወደፊት ሚስቴ የምላት አይነት ሴት አንቺ ብትሆኚ ደስ ይለኛል። የበላሽ ብትይ ለመናገር እኔም ሴትነት ይዘኝ ነው እንጂ በዚች በአጭር ጊዜ ለረጅም ቀናት ማውቀው ያለው እየተሰማኝ ያለው እኔ ሁል ጊዜ የማስበው ሀብታም ወንድ ምናምን አይደለም። ለእኔ የሚያስብልኝ ለሴት ልጅ ክብር ያለው አንተ ግን ከዛም በላይ ነው። ዋው ይሄ በጣም ነው ሙዚሽ የልባችን መሻት ደግሞ በጣም የሚገርም ነው። እኔ ወድኝ የበላሽ አንድ ጥርታሽ አንድ ሄሎ እስከዳር ሰላም ነው። ገንዘቡን ገቢ አድርግልኝ፣ እቃው እየመጣልህ ነው እና ደግሞ ደደብቴት እንዳለክ ይባላል። ቢያንስ በትንሹ ከ500 ሺህ ብር በላይ ይደርሳል። ኦኬ አይ ተረድቻለሁ። በእርግጥ ትንሽ ገንዘብ ናት፣ ግን ያው በመካከላችን ሌላ ቅሬታ እንዳይፈጠር ነው። እሺ ምን አይነት ነው? ትንሽ ምን በጣም እኔ ወደ ስልካ በዛብሽ አይደል? ችግር የለውም ስራ ያው ደግሞ ሁሌ ጭቅዳቅ እንዳልበስ። እሺ ደግሞ በዛ ላይ ለፍቅራችን ቦታ ማዘጋጀት ነው። እሺ በል